ባለቤቱንና ልጆቹን ናፍቆ ከፊልድ የተመለሰው አባት ከቤት ሲደርስ ያላሰበው ነገር ገጠመው። መስክ ዋጥቼ ስመለስ ወና ቤት ውስጥ ወደቁ። ምን ነው ዋውዬ የት ሄዱ? ወስታውን ጥዬዛ ምንድነው ያውሹ ብዬ ዛኳት ከመሬት ላይ። ከቤት ያለችው አጋዣቸው ፍጹም በአይምሮ ያላሰበውን ነገር ሆነ ስትል አረዳቸው። ወዴት ነው የበረሩት? ወደ አውስትራሊያ። እርሶ ሳያውቁ? ምን አውቃለሁ እኔ እናቴ፣ ምን አውቃለሁ። የ22 ዓመት ትዳራቸው በድንገት በላይ ላይ ፈረሰ፣ ቤተሰቤ ተበተነ ይላሉ። አስቢ፣ በኔ ቦታ ሆነሽ ቤተሰቤን አንድ ሰው አላጣሁም፣ ሁለት ሰው አላጣሁም። መላ ቤተሰቦቼን እኮ ነው ያጣሁ። ወዳቴን ባለቤቴን ካብራክ የወጡ ልጆችን እኮ ነው ያጣኋቸው። ለ22 ዓመታት በፍቅርና በመተሳሰብ የቀናው ትዳር በመጨረሻ ምን ገጠመው? ኋላ ሲሰማ ያኛው የድሮ ልጅ ከአውስትራሊያ መጥቶ ሰርግ አለ አይደለም፣ እሱን ለመስራት ነው አላማጣ ላይ። የምትወደኝና የምታከብረኝ ባለቤቴ በእኔ ላይ እንዲህ ታደርጋለች ብዬ ፍጹም አልጠበቅኩም ነበር ይላሉ። ሽበት እኮ ዳርዳር ብለዋታል። እና የደረስንበት ደረጃ እኮ ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን። የምለው ለ4 ነጥብ ዘግተናል። ዛት ዘይት አሳ ጎርጓሪ ዘንዶ ያወጣል። ማርያምን መጀመሪያ የዚህን ሰውዬ ታሪክ ስሰማ ሚስቴና ልጆቼ እኔ በማላውቀው መንገድ አውስትራሊያ ጥሎኝ ሄዱ ሲል ሚስትየዋ እንኳን ክፉ ብትሆን ሴት ልጅ በአባቷ አትጨክንም፣ የሆነ ነገር አድርጓቸው ሊሆን ይችላል ብዬ ተጠራጥሬ ነበር። ዛሬ መጡና በዩቲዩብ ሙሉ ታሪኩ ሲናገሩ ልጆቹ እንዴት እንደሚያሳዝኑ። ለካ እሱ ከ20 ዓመት በኋላ የሰራው ኃጢአት የበደላቸው እንቅልፍ አላስተኛ ብሎት ነው ለካ ኑዛዜ የሰጠው። እውነቴን ነው የምነግራችሁ። ምን አይነት ጨካኝ አባት ነው! የመጀመሪያ ልጅህን በወንድም አስደፍረ የገዛ አጎቷ እንድታገባ ያረክ ጨካኝ። ሁለተኛ ልጅን በ12 ዓመቷ በገንዘብ አታለ የደፈርክ ክፉ ሰው። ቤተሰብን በሽጉጥ ስልጣንን ተጠቅመክ እንደ ልብ ስታሰቃያቸው ኖረ። ነፍሳቸውን ለማትረፍ አውስትራሊያ ሄደው ያንተንም ኃጢአት ደብቆ በኖሩ አንተ ግን ከ20 ዓመት በኋላ ልክ እንደ ንጹህ እንደ ጀግና አባት መተክ ልጆችን አፋልጉኝ ትላለህ። ልጆች ለካ ቁስልህን ኃጢአትህን ሸፍኖ ነበር ሲኖሩ የነበሩት። አንተ ግን አልገባህም። እውነት ተደብቃ አትቀርም። እውነቱ ግልጽ ብሎ ወጥቶልናል። በጣም ጨካኝ አባት ነህ። በጣም ልጆች እስካሁን እያለቀሱብን ያለው። እኔ ግን አንድ ነገር ልንገርሽ መስዬ፣ እባክሽ ሂጂና አሁን የሚያሳድጋቸው ልጆች ደህና ናቸው ወይ? ምንም አልደረሰባቸውም ወይ? ይሄ ሰውዬ ኃጢአቱ ብዙ ይመስለኛል። የአሁኑስ ልጆቹ አለመደፈራቸውን በምን እናውቃለን? ደግሞ ልጆች አሉኝ ብሎ ሚዲያ ላይ ታወራለህ እንዴ? አሰቃይተ ኑሯቸውን ሲኦል አድርገው ህይወታቸውን ያተረፉ ልጆች ከ20 ዓመት በኋላ ስትቸገር መተክ ልጆችን አፋልጉኝ አትበል። ለማንኛውም እባካቸው የመልክ ሼር ኮፒ ሊንክ አድርጋችሁ የሚያሳድጋቸው ልጆች አትርፏቸው። ይሄ ሰውዬ ባለጌ ነው። ዛሬ ለሸገር ኢንፎ ሚዲያ ይሄን ለመጠየቅ መጣሁ። ሁላችሁም ይሄን ሼር ብታረጉልኝ ደስ ይለኛል። ታዲያ ለመጠየቅ የመጣሁበት ምክንያት ምንድነው? ከሆኑ ቀናቶች በፊት አቶ አበራ የተባሉ ሰውዬ የ22 ዓመት ሚስቴ ልጆችን ይዛ እኔ ሳላቅ ሌላ ሰው አግብታ ጥላኝ ወደ አውስትራሊያ ጠፋች ብሎ መጥተው ነበርና እሱን ተከትሎ ደግሞ 2 ልጆቻቸው ሴት ልጆቻቸው ማለት ነው ከአውስትራሊያ በድምጽ መልስ ሰጥተዋል። ታዲያ ይሄ ኢንተርቪው የአባትየውም መጀመሪያ ያደረጉት ማለት ነው ያቶ አበራ። ከዛ ቀጥሎ የልጆቹም 2ቱም ከፕላትፎርሙ እንዲጠፋ እንድትጠይቁ ፈልጋለሁ። ምክንያቴ ደግሞ ማለት ነው እንዲጠፋ የጠየቅኩበት አቶ አበራ ወንጀለኛ ናቸው። ለኔ አቶ አበራ ወንጀለኛ ናቸው። ከዛም ቀጥሎ የአእምሮ በሽታ ያለባቸው በናርሲሲስት ፐርሰናሊቲ ዲስኦርደር የሚሰቃዩ ሰው ናቸው ብዬ ላስቀምጣቸው እወዳለሁ። ልጆቻቸው 2ቱም ከአውስትራሊያ፣ አንደኛዋ በአማርኛ ቋንቋ ሲያስተረጎመች፣ ሌላኛዋ ደግሞ በእንግሊዘኛ ቋንቋ የነገሩን ልብ የሚሰብር ታሪክ
ማለት ነው ሰውየውን ወንጀለኛ መሆናቸውን ቁልጭ አድርጎ ያሳያል። እሳቸው ራሳቸውም ሌሎቹን ታሪኮች እዚሁ ቪዲዮአቸው ላይ ነግረውናል ማለት ነው። ታዲያ የ12 ዓመት ልጃቸውን እናትየውን ውጪዝ ባለቤታቸውን ማለት ነው ደብድበው ከቤት ካባረሯት በኋላ እሷ በሌለችበት ጊዜ ጠብቀው በገንዘብ አታለው የ12 ዓመት ልጃቸውን ደፍረዋታል። ይገናኟት ነበር አንዴ ሳይሆን ደጋግመው ማለት ነው። ታዲያ ይሄን የልብ ስብራት ያስቀመጡባትን ልጃቸውንና በሽጉጥ ሳይቀር እያስፈራሩ በመከራ በጭንቅ ህይወቷን ትገፋ ያደረጓት ባለቤቴ ብለው እሳቸው አቆላምጠው የጠሯት ምስኪን ተጠቂ እናት ነው ጥላኝ ሄደች ብለው በድፍረት ሊነግሩን እዚሁ ሚዲያ ላይ የመጡት ማለት ነው። ታዲያ እሳቸው ያልነገሩን ልጃቸው የምትነግረን ግን ከነሱ እናት ማለት ነው የእነዚህ ልጆች እናት ከማግባታቸው በፊት ሰውየው ከሌላ ሚስት የወለዷት የ20 ዓመት ሆና እነሱ የተዋወቋት ልጃቸው ሳትቀር በታናሽ ወንድማቸው ተዳፍራ ማለት ነው ተደፍራ አርግዛ ሳለ በግድ ግን ታናሽ ወንድማቸውን የገዛ ወንድማቸውን ማለት ነው እንድታገባ ተደርጋ የመከራ ህይወት እየገፋች እንደሆነም ነግረውናል። የእሳቸው የአቶ አበራ ልጅ ማለት ነች። አቶ አበራም እሳቸው በራሳቸው እዚሁ ቪዲዮአቸው ላይ እነዛ እቺ ካደችኝ ያሏት ተጠቂ ምስኪን ቪክተም የሆነች ባለቤታቸው ልጆቿን ይዛ የሸሸችው ማለት ነው ከሄደች በኋላ ሌላ ወጣት በእድሜ ማትመጥናቸው ልጅ አግብተው 2 ልጆችን እንደወለዱና እሷ ደግሞ ሌላ ሰው ወዳ ጥላኝ ሄደች ብለው ነግረውናል። ለምን እንደሄደችና በህይወት መኖርና ለመኖሯን እኛ ግን አናቅም። ታሪክ ውስጥ አልተነገረንም ማለት ነው። ልጆቹስ ህፃናቶቹ ምን አይነት ሁኔታ ላይ ይገኛሉ የሚለውንም አናቅም። አሁን በቪዲዮ መጥተው በድምጽ መጥተው ከአውስትራሊያ በእንግሊዘኛና በአማርኛ ቋንቋ ታሪካቸውን ያጋሩን ልጆች ግን እኔ ስሰማው እንባዬ በራሱ ማቆም አልቻልኩም ነበር። ምክንያቱም ታሪካቸው እጅግ በጣም ያሳዝናል። ልባቸው ተሰብሯል። ታዲያ በዚህ መከራ ውስጥ ያለፈች አንድ በህፃንነቷ ማለት ነው ዛሬ የወጣትነት ጊዜዋ ላይ ያለች ሴት ነው ቁስሏን ለመቀስቀስ ወደ ኋላ ሄደው መከራዋን ያስታወሷት ማለት ነው። እኔ ቃላት ሁላ የለኝም። ሰውየው ወንጀለኛ ናቸው፣ የአእምሮ በሽተኛም ጭምር ናቸው። ስለዚህ ለምስኪኗ ተጠቂ እናትና ለምስኪኗ ተጠቂ ልጃቸው ማለት ነው አሁን እንኳን ተጠቂ አይደለችም፣ ሰርቫይቫል ነች። አሁን ሰርቫይቭ አድርጋለች፣ ህይወቷን ደግሞ በሰላም እየኖረች ነው። ስለዚህ በፍጹም ህይወቷ አሁን ያላትን ህይወት ማለት ነው እንዳንነካ እንዳናዛባ ይሄ እንደ ማህበረሰብ ነው ቪዲዮ ከኢትዮ ሸገር ሚዲያ እንዲነሳ መጠየቅ ያለብን ብያምናለሁ። እንድትጠይቁልኝ ደግሞ ጠይቃችኋለሁ ማለት ነው እናንተንም ጭምር። ከዚህ በተረፈ ግን የእናትየዋን ወንድም እና እናትየዋን ሳላደንቅ ማለፍ አልፈልግም። ወንድሟን ፈጣሪ ባርክህ፣ በጣም የተባረክ ጀግና ወንድም ጀግና ሰው ነህ ልልህ እወዳለሁ። እናንተን ደግሞ እባካችሁን እነዚህ ሁለቱም ኢንተርቪዎች ከሸገር ኢንፎ ሚዲያ ከፕላትፎርሙ እንዲወርዱ ጠይቁልኝ እላችኋለሁ። ሁላችሁም ልጆች ያላችሁ በተለይ ደግሞ ሴት ልጆች ያላችሁ ሁላችሁም እባካችሁን ልላችሁ እወዳለሁ። አመሰግናለሁ።